ሰላም እንደምናላችሁ የዩቲዩብ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲዩብ ቻናል ነው። በባለፈው ከሀ ጀምረን እስከ ጨ ያሉትን ቃላቶች በፊደሎች ጥምረት መስርተን ይዤላችሁ መጥቻለሁ። ዛሬ ደግሞ እንግዲህ ወደ መገባደጃው እየደረስን ነው። የፀንና የጰ ዝርያዎችን በሁለቱ ቃላቶች ነው በሁለቱ ፊደሎች ዝርያ ነው እንግዲህ ቃላትን ከመጀመሪያው እየመሰረትን ያለ ነውና ከጅማሬው እስከ ፍጻሜው በአጽንኦትና ጥሩ ልቦና ሰብሰብ አድርጋችሁ ሀሳባችሁን እንድትከታተሉኝ ጠይቃችኋለሁ። ቀጥታ ወደ ዕለቱ ትምህርት እንሄዳለን። ሀሳብ አስተያየት ካላችሁ ሀሳቦቻችሁን ማሳወቅ ትችላላችሁ። ስልክ እዚህ ጋር አስቀምጥላችኋለሁ። አለበለዚያ ደግሞ ምናልባትም በተለያዩ ቪዲዮዎች ላይ ስልኬን ማግኘት ትችላላችሁ። እና ቀጥታ ወደ ዕለቱ ትምህርት ስንገባ የመጀመሪያው ቃል የሚለው እዚህ ጋር ላይ እንደምታዩት ምንድን ነው የሚለው? ይኸው ጳጳስ ነው የሚለው አይደል? ጳጳስ። ምናልባት አጻጻፋቸው የጰ ዝርያዎች ትንሽ ያስቸግራሉና እነሱን ለመጻፍ እዚህ ጋር እንደዚህ አድርጌ ላሳያችሁ ማለት ነው። ይሄው እቺ ለምሳሌ አሁን ጳ ማለት እንደዚህ ነው የምትጻፈው። ይሄው በእጅ እየጻፍኩ ሳሳያችሁ ማለት ነው። ቀረጻውን ላሳያችሁ። ይሄው እንደዚህ ማለት ነው። እቺ ጳ ነች። ጳ ያው ከላይ ስላልገጠምኳት ነው እንጂ እንደዚህ አድርገን መስራት እንችላለን። የጰ ዝርያ እንደዚህ ይሄው እቺ ማለት ጳ ነች። እቺ ጳ ነች። ትንሽ እግሯ የዝኛቷ አጠር ይላል። ጰ ከሆነ ደግሞ እቺን ሳብ ማድረግ ነው ወርታች። አጻጻፉን አሳየን ካላችሁ ስለሚያስቸግር ነው። ከሌላው በተለየ እዚህ ጋር የጽሁፍ ልምምድ ማሳያችሁ ስለሚያስቸግሩ ነውና ይሄው ጰን እንደዚህ መጻፍ ይቻላል። ጰ አጠር አርጋት ካላችሁኝ ደግሞ እንደዚህ አድርጌ ይሄው እቺ ጰ ትንሽ እንትን አልኳት። በስክሪፕቶ ቢሆን የበለጠ በቀችን ቆንጆ ያርጊ ላሳያችሁ። እቺ ጰ ነች። ጰ ትባላለች። ጰን እንደዚህ ነው የምትጽፉት። ከዛ ጰን እንደዚህ ከጻፋችሁ በኋላ ሌላ ደግሞ ፑን ደግሞ እንደዚህ መጻፍ ትችላላችሁ። ሆነ ይሄው ፑ ከታች ጰ ነች። እቺ እንደዚህ ያለ ቀጥላ ማለት። ስለዚህ የአጻጻፍ ዝርያቸውን እዚህ ጋር እኔ በምጽፈው መንገድ እያያችሁ እስክሪብቶና ደብተር ይዛችሁ እየተከታተላችሁኝ ብትጽፉ you have to be ምንድነው ውጤታማ ትሆናላችሁ ማለት ነው። you have to be good ጥሩ ትሆናላችሁ። እሺ ወደ ቀጣዩ ስንሄድ ጳውሎስ ነው የሚለው ሁለተኛው ጳውሎስ። ሶስተኛው ጴንጤ ይላል። ጴንጤ ከዛ ጴጥሮስ ይላል። ተመልክቱ አጻፈው። ጴጥሮስ ጳውሎስ ጴንጤ ጳጳስ የሚሉ ቃላቶችን አየን። ከዛ ጲላጦስ ነው። ጲላጦስ ከዛ ወደ ጸ ገባን። ጸ እና ጰ የሚለያዩት ምንድነው? አናቱ ላይ የጸ ቅጥያ የለውም። ጸሎት ጸጋዬ ከዛ ጸለየ እንላለን አይደለ እንዴ? ከዛ ተጸጸተ ብዙ ጊዜ ስንል ጸጸት እንደዚህ እንጽፋለን። በዚህኛው አይኑ አ በሚመስለው ጻም ፀሐዩ ይባላል። በነገራችን ላይ ያኛው ጸሎቱ ፀሐይ ከዛ ጸጥታ ጸናች በያዘችው ነገር ጸናች በረታች ማለት ነው። እሺ ወደ ሁለተኛው ገጽ ስንሸጋገር ጸበል ከዛ ጸነሰ ጽንስ ጸነሰ ሊሆን ይችላል። ጸነሰ ጸሐፊ እሺ ጸሐፊ ጸዳል ከዛ
ል ጸናጽል ጸናጽል ብላችሁ ጽፉ። እንደዚህ ነው የምትጽፉት። ጸናጽል ከዛ ጸጉር ጸጉር አሁንም ጸጉር ብለናል። ጸልዩ 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 በእንተ ሰላም ስለ ሀገራችን ጸልዩ እንላለን አይደል? ጸልዩ ከዛ ጸላይ እሺ ከዛ ጻድቅ ከዛ ጽሁፍ ጽናት ጥንካሬ ብርታት ማለት ነው። ጽዮን ማርያም እንላለን ብዙ ጊዜ። እሺ ጽጌረዳ ትንሽ መስተካከል ነበረባት እዚህ ጋር። እንደዚህ ነው የምትሆነው። ወደዚህ ገደም ወደዚህ ትንሽ ጥፍ ትላለች። ጽንስ ከዛ ጽንፍ ከአጽናፍ እስከ አጽናፍ እናያለን። ከዳር እስከ ዳር። እሺ ከዛ ጽናት ከዛ ጽላት ከዛ ጽዳት ጽሞና ጽድጃ ጽንሰት ከዛ ጽልመት ጽኑነት አቤት ጽኑነቷ አቤት ጽኑነቱ እንላለን። ጥንካሬው እንደማለት ነው። ጾመኛ ነች እንላለን አይደል? ብዙ ጊዜ ጾመኛ ዛሬ ያየናቸው ቃላቶች እንግዲህ እነዚህን ነው የሚመስሉት እና የጸ ዝርያዎችን ከዚህ በኋላ የፈና የፐ ዝርያዎች ነው የሚቀሩት። በእነሱ ኦልሞስት ወይ 3 ወይ 2 ቢበዛ እንደዛ ቪዲዮ ነው የምሰራላችሁ። ከዚህ በኋላ ወደ ሌላ ሁኔታዎች ነው የምንቀይረው ማለት ነው የትምህርት ይዘቱን እና ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ትምህርቶችና በሌላ ቪዲዮዎች እስክንገናኝ እስከ ዛሬ ያሉትን ትምህርቶች በደንብ እያያችሁ እንድትቀየሩባቸውና እንድትለወጡ ከወዲሁ ባንክሮ ለማሳሰብ ወዳለው። ቀጣይ በሌላ ቪዲዮ እና በሌላ ትምህርት እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ይመቻችሁ። ባይ ባይ።